بسم الله الرحمن الرحيم. الحمد لله وحده، والصلاة والسلام على من لا نبي بعده، وعلى آله وأصحابه أجمعين. أما بعد، صلى الله على نبي الرحمة على محمد شفيع الأمة. صلى الله على نبي الرحمة على محمد شفيع الأمة. بسم الله بي جمر اللهن الله بدقهم يدلون ستني إشارات متوسلاسة يدرسني لك الحمد والشكر ربنا يالقني ወንድሞችን አገኘሁ የሚያዳምጡኝ ያ ረህማን ያ ረሂም አንተ አግዘኝ እውቀትም ችሎታም ዒልሙንም የለኝ በምናገረው ላይ አንተው ጠብቀኝ መንገዱን እንዳልስት ስጋት አለብኝ ድሮም ያንተ ድጋፍ ከቶ አልተለየኝ ያ ኻሊቅ ለኸልቅ አንተው ጠብቀኝ ቋንቋውን ለመልእክቱ እንድገራልኝ የዝምታው ነገር ስለማይሆንኝ እንተባተባለሁ ግዳጅ አለብኝ አደራ ምላቸው ዓለም ያዳምጡኝ ዱዓቸው ነው ለኔ እርዳታም ይሆነኝ ርሳ ላይ በኢኽላስ እንደሆንልኝ ደግሞ ነሲያቸው እንዳይለየኝ እንዲያርግ በሉኝ ከዕልም ከእውቀቴ አላ ሙሐመድ ሸፊዑል ኡመቲ الصلاة والسلام على محمد وعلى آله وصحبه السجد صلاة وسلام بلا حدد وعلى التابعين كل مجتهد وعلى أزواجهم طه محمد السلام ورضوان الله الصمد لك الحمد يا الله يا واحد الأحد أمتاك دركن طه محمد لتوازب السوقات على منقد إلى يوم الساعة ما يبتس قمد يزول من رمد الله شتو الذي على محمد شفيع الأمة. الله نبي قلبات موداد أسوتنا سنة إلى يوم الأبد الرحمن يثبتني توحيد قمد بنبي سنة كتب لما يهد الله يوفقنا كندان ورد السوق قرالن من يلم كبد كنبي صحابوች እንድናገኝ ልምድ ሲራቸውን እንወቅ على الأجواد عند الناس بحق ላይ እንድንዋደድ ከነዚያ ቁጥርን ያዘል አርሽ المجيد بلغنا فوق المقصود والمراد يا فاعل لما يريد يا رب العزة على محمد شفيع الأمة. السلام عليكم بيلولاچው الله በዱንያ ላይ አመትላቆ ያጀው يا الله سلامታ ከኔ ይድረሳችሁ ወንድሜቶች ሙእሚን ሆናችሁ የረህማኑ እዝነት ኑር በሁላችሁ አመት መድረስ ማለት ትንሽ እንዳይመስላችሁ ብዙ ሰው ሄዷል ዘመድ ወዳጃቸው ጎረቤት ጓደኛ ስንት ሰው ሸኛችሁ ወደ አላህ ረህመት ለተጓዘባቸው ጎረቤት ጓደኛን ስንት ሰው ሸኛችሁ ወደ አላህ ረህመት ለተጓዘባቸው الله بعين الرحمة يملكتاቸው يا الله مغفرات እንዳረሳቸው الله ወንጀላቸውን ይቅር እንድላቸው ኸይር ስራቸውን እንዲያበዛላቸው ከኛ የምፈልገው ዱዓ ነው ስንቃቸው ያችን ጠባብ ጉድጓድ እንዲያሰፋላቸው ወንድም እህቶቼ ማስታውሳቸው አንርሳ እኛም ነን ተከታዮቻቸው ኸይር ስራ ሰርተን እንከተላቸው የአላህ ኒዕማዎች ያስታወስናቸው በጣም ብዙ ናቸው እንደው ካወቅንበት على محمد شفيع الأمة. በፊት ካቆምኩበት ቀድሜ ሳልጀምር የጃሂልያን አህዋል አንዱ ልጀምር ኢብሊስ ያዋላቸው በቁጥጥሩ ስር የተውሂዱ ጥሪ ብሎ ሲጀምር የአላህ መልእክተኛ የመምህሮች መምህር ለጅንም ለሰው ልጅ በሽር ወነዚር አላህ ይላካቸው ላመኑ ተብሳሪ ሰምቶ የካዱትን ቤቱ አዛብ በናሪ ብሎ በነግሯቸው ያለማስተማሪ የሐቅ መስካሪ ናቸው ለኡመቴ አላ ሙሐመድ ሸፊዕ الأمة. ለመካ መኳንንት ሙሽሪኮች ሲነገር የእውነት ድምፅ መሆኑን ያወቁ ነበር ተረድተዋል በግልጽ የጥሪውን ቁም ነገር አላህ ከሰራቸው ከሁለቱም አገር ቁርአን ስለነሱ ብሏል ብዙ ነገር ዘላለም የሚኖሩ ይመስላቸው ነበር ሀብትና ንግስና በእጃቸው ነበር ጭቁኑን ማስወብደድ ዝናቸውን ማስገበር በጉልበት ገዝተዋቸው ዳውን ማስከበር
ዲን الاسلام ጉፉን ያስቀር ስለነበር የቁርአን መልእክቱ ስራው ስተገበረ ባሪያው ነፃ ሊሆን ከችግሩ ቀንበር ስልጣን ለአላህ መልቀቅ ስለነበር በአላህ ማሻራት ላይኖር ምንም ነገር ይሄ ነው ለነሱ የማይሆን ቁም ነገር ለዚህ ነው አማኞችን ከአገር ማባረር ሁሉም በስቃይ ሌላውን ገሎ መቅበር ጨለማ ለማንገስ ብዙ ለፍተው ነበር ለመድፈን ታገሉ የተውሂዱን ጀንበር ዲኑ የአላህ ነበር አይቻልም ማጥፋት አላ ሙሐመድ ሸፊዑል ኡመቲ የጃሂልያ አያት ዘግናኝ ነበር ከእስላም በፊት ታሪክ ምን እንደነበር አንባቢ ካገኘ ተጽፎ ነበር የአረቦች ሀያት ብዙ ተዘከረ በዘር በጎሳነት ብቻ የሰፈረ ባላቸው ለጆሮ መስማት ያሳፈረ ባለፈ ጫፍጫፉን ጠቁም ነበር ሰላም ውሎ ማደር ሐሳብ የነበረ ማናለ ልጅ ወልዶ በጋድ ያልቀበረ ችግሩ በዲን الاسلام ተቀየረ ደሃው በጭቆና ብዙ ተቸገረ አላህ ለሰው ልጆች ፈውሱን የቀደረ ነብዩን በቁርአን ዓለም ያበሰረ ጭቁኑ መዳኛውን ይፈልግ ጀመረ እየተቀየረ በአላህ ረህመት على محمد شفيع الأمة ያ ወቅት ለሰው ልጅ አደጋ ነበር አንዱ ጉልበተኛ አገር ከወረረ ወጣት ሴቱን ወንዱን ይዞ ከተፈረ አይደለም በገንዘብ በቃ ከቀየረ ማን ይጠየቀዋል ገሎ ከከበረ አገር ላገር ዞሮ አይሸቱ ነበር ከሰው ልጆች የለቀ ከብት ይሻል ነበር ስንቱ ጉልበተኛ በዚህ የከበረ خباب بن الأرد ከነዚህ ነበር رضي الله عنه በኢማን የከበረ ትልቅ ሰሃባ ነበር ቀድሞ ካመኑት على محمد شفيع الأمة ስናገር ታሪኩን በሱ የደረሰበት እንዴት በአላህም ነው እንደሰለመበት ከነጅ ነገር ሽፍቶች ይዞት በጉልበት አገር ለአገር ሲዞር ሲያንከራትቱት መካ ገበያ መጡት ሰው የሚሸጥበት የሁሟን ማር ምትባል ለአንዲት ሴት ሸጡት ለስራ ቅር ነበር የገዛችበት ሀብት እንዲያስገኝላት ሰርቶ በጉልበት ብረት ቀጥቃጭነት የሚማርበት ጓብቶ ባጭር ጊዜ ሰለጠነላት على محمد شفيع الأمة خباب له ነበር የምመች አይነት ብረት እየገዛች ስታቀርብለት ብሩ ተፈጥሮን ተጠቀመችበት መሰራጫውን ሽታብ ታገኘችበት ሌት ተቀን ይፈጋል ረፍት የሌለበት ብዙ ዓመታት በእንዴ ኑሮውን ገፋበት እንዴ ጨለመበት ተስፋ በማጣት على محمد شفيع الأمة صلى الله على نبي الرحمة على محمد شفيع الأمة خباب እንዲህ حالات ወቱን ገፍቷል ከተገዛ ዓመታትን አስቆጥሯል ከለታት አንድ ቀን ወሬ ደርሷል ስለ ነብዩ መሐመድ በመካ ይወራል እኩሉ ያፈዛል ሌላው ይሳለቃል ከበኒ ሃሽም አንዱ ተልክ ያለው ይላል አላህ ነው የላከኝ እያለ ያወራል ጣዖት አምላኪዎችን ብዙ አስጨንቋል ሙሐመድ ታማኝ ነበር ምን አገኝቶት ኖሯል ከፊሉ ይገረማል እኩሉ ይናደዳል ለኛም አይሆን ነገር ብዙ ነገር ይላል የሰው ልጆች ሁሉ እኩል ናቸው ይላል ባሪያዎችን ከጌቶች ጋር ያመሳስላል ይሄ ባሪያዎቻችን ያሳምጽብናል አማልክቶቻችን ክብራቸውን ያጎድፋል ጭቃ ነው ድንጋይ ነው እያለ ይሰብካል ሁበል ተዋርዶ መቼ ታገሰዋል ጉዱን ያሳዩታል ላትና መናቴ على محمد شفيع الأمة መሮት የነበረው خبابين ሰማና ነብዩን ፈልጎ አገኛቸውና የአላህ መልእክት ከሳቸው ሰማና እዚያ ለታመነ ሸሃዳ አለና የአላህን አንድነት የሳቸው ነብይነት ምስክር ሰጠና በቅድሚያ ካመኑት ሳብቁን ሆነና ያቸውም ዋን ማርገታው ናትና የባሪያዋ መስለም ወሬ ሰማችና እሳት ለብሳ ቁርሳ አራለችና ጩኸቷን ሰማና መጣ ሰው ያለበት على محمد شفيع الأمة ነገዶቿ ሰምተው ተሰብስበውላት ጠየቋት ምን ችግር እንዳጋጠማት ባሪያ ተበላሸ ለቀድ ሰባት خباب ተቀበለ አዲስ ሃይማኖት
አካሉም መንፈሱም ነበር የገዛውት የነና ማልክቱ አይትዞ በንከት ህርጉም ወንድም አላት በሱ ባዘበት ሰባብ ነው አብደልዑዛ ስሙን የምሉት ኢየሱስ ነገር ለኔ ታይልኝ አላት እኔ ያሳየዋለሁ እኛም ማንነት የመካን ጎረምሶች ሰበሰበበት ኸባብ አንድ ወገን የለውም ማዝነለት ከአላህ በስተቀር የምሰማለት ወላጅ ዘመድ አዝማዱ በሌሉበት እንዳይሞት እንዳይድን ሲያሰቃዩት ራቁቱን ሹል ድንጋይ ላይ ሲያንከባልሉት ቀጡት ሊያከፍሩት በስቃይ ብዛት ዐላ ሙሐመድ ሸፊዑል ኡመት ፍዳውን አሳዩት በብዙ ጉልበት ከዳገት ቆራት ላይ ስሞ ሸለጉት ነፍሱን ባያገኙም ጎዳውን አረሱት ጀርባውን በስለት ወጎነታተሉት እንግልቱ በዝቶበት ደግሞ ሲያቃስት በሱ ስቃይ እነሱ እየተዝናኑበት አይቀመጥ አይነሳ በምን ሰውነት ወደ ጣዖታቸው አስረው ሲወስዱት ሐታም ይመሉታል በላት በመናት እየተሰቃየ ጉዱን ስሙለት ይላቸዋል አላምንም በድንጋይ በእንጨት በእጃቸው ሰርታቸው ያስቀመጣችሁት ማይተክም አይጎዳን ያላምንበት በዚህ ጊዜ ስቃይ ያየለበት በጣም ጨከኑበት ባጀብ ጉልበት ዐላ ሙሐመድ ሸፊዑል ኡመት أيها المؤمنون የሚያጅባችሁ በዚህ ሁሉ ተዓዝብ ነፍሱ አልተለየችው ከሁሉም ጭካኔ የሚያሳዝናችሁ አንድ ቀኑም አልማር ኸባብን አየችው ከነቢያችን ጋር ቆሞ አገኘችው ምን እንደምሰራ ተከታተለችው ቀደም ብላ ገብታ ቤት ጠበቀችው ስራ ቦታው ሲሄድ ተከታተለችው እሳት ውስጥ ብረት ቀልጦ አገኘችው አንስታ ጭንቅላቱ ላይ አስቀመጠችው ኸባብ ራሱን ስቶ ሲወድቆ ማየችው ከአላህ መልእክተኛ ጋር ቆሞ ስላየችው ብቻ በቀለጠ ብረት ተቆሰችው በንዴት ተቃጠልኩ ብላ አቃጠለችው እሷም በተራዋ እያሰቃየችው በዚህ ሁሉ ተዓዝብ ማክፈር አልቻለችው ሞት እንጂ እንደማይመለስ አወቀችው በኋላ ሸጠችው ሄደ ለስደት ዐላ ሙሐመድ ሸፊዑል ኡመት ሙእሚኖች እንደዚህ ሆነው ሲሰቃዩ እያስታገሷቸው አዘኑ ነብዩ ምን ያረጉላቸው ባይናቸው ያዩ ስላመኑ ብቻ በሳት እየጋዩ በሐቅ ላይ ናችሁ ይላቸዋል ወህዩ በኢማን በክህደት እንደተለያዩ ብርሃን ከጨለማ ግልጽ ነው እስካዩ በትዕግስት እያዩ ሙእሚን ሙእሚናትን ዐላ ሙሐመድ ሸፊዑል ኡመት صلى الله على نبي الرحمة على محمد شفيع الأمة يا نبي سدات كان دي عينت نبات بفيت كاكم كبت كزي لحي لجمر انك كاوت انجال زلكم بزرزر يجراون هنيتا بالله تعمر የሂጅራው ሁኔታ በአላህ ተአምር ጉዱን ያሳየ ሸኛቸው በክብር ባሳለፍነው ጊዜ ሲራውን ስንዘክር ከሱራ ቃልፈን መንገዱን ስንጀምር ከሱ መትረፋቸው ድንቅ ነው ተአምር መቶ ግመል ወይ ቃል ተገብቶለት ነበር ትልቅ ሀብት ነውና የሚያጓጓ ነበር ከጅምር ለመቅበር የአላህ መልእክት ዐላ ሙሐመድ ሸፊዑል ኡመት ወጡ ለፍለጋው ቀልባቸው ሲሸበር በዚህ ሁሉ ግመል ባንዲ ለመቅበር እኛ ሱራቃውን ብቻ ስንናገር እሳቸውን ያገኘ እሱ ስለነበር ፈላጊው አንዱ ለታ አይደለም ባገር ከዚህ ሁሉ ጠላት ማምለጥ ታምር ነበር የሙሽሪኮች ልፋት ላይ ሳካ ነገር በእጃቸው አይደለም የቃድሩ ቀድር ለ13 ዓመታት በዳዋ ላይ ነበር ሙሽሪኮች ታግለዋል በሚችሉት ነገር በእነዚህ ዓመታት ሳይቻላቸው ሲቀር ምንም ያህል ታጋይ ትግል ቢጠናከር እውነትም አይጨለም የማይቻል ነበር እስከ መጨረሻ ድካማቸው በቀር የነሱ ፈተና ያለውት ሲቀር ሐቅን ለሚፈልግ ራሱ ዳዋ ነበር ቀልባቸው ዝግ ነበር የሚያስተውሉበት ዐላ ሙሐመድ ሸፊዑል ኡመት የአላህ መልእክተኛ ሲወጡ ተነስተው በአጋጣሚ ሳይሆን ቀድሞ ተዘጋጅተው
ገናው ለወደፊት ምኖሩበት መጥተው አሳድ ብኑ ሱራራ ከመዲና መጥተው ሙሳብ ብኑ ዑመይርን ይዘው ያስርብ ገብተው እንደጠበቃቸው እስልምናን ዘርተው ብቻው ለዳዋ በሰው ሀገር ገብተው የመዲና ሰዎች ወደ እስላም ጠርተው ሀገሩን ለሂጅራ ቀድመው አመቻችተው እዚያ ሰነባብተው ዳግም በስደት አላ ሙሐመድ ሸፊዕ አልኡመቲ